ሰላም እንዴት ናችሁ? ይህንን ቻናል ስለጎበኛችሁ እናመሰግናለን። ሰብስክራይብ በማድረግ የዚህን ቻናል ጀማ እናብዛው። የዛሬው ቪዲዮ ከባለፈው ቪዲዮ የቀጠለ አዲስ አበባ ውስጥ የሚገኙ ሐውልቶችን ማሳየት ይሆናል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉት። ወደ ቪዲዮ። እሺ፣ የመጀመሪያው ሐውልት 4 ኪሎ የሚገኘው የአርበኞች ድል መታሰቢያ ሐውልት ነው። ይህ ሐውልት የተሰራ ጣሊያን ድጋሚ ከወረረችን በኋላ በጀግኖች አርበኞች ድል አድራጊነት ጣሊያንን ካስወጣን በኋላ በ1936 ማለትም ጣሊያን ከወጣች ከ3 ዓመታት በኋላ የተሰራ ሐውልት ነው። ይህ ሐውልት አፄ ኃይለ ሥላሴ በስደት ላይ ከነበሩበት ከእንግሊዝ ወደ ኢትዮጵያ በመጡበት ዕለት ሚያዝያ 27 ሁሌም በየዓመቱ ይከበራል። ሐውልቱ ዙሪያ ላይ የተለያዩ ጽሁፎች አሉ። እነዚህ ጽሁፎችም አፄ ኃይለ ሥላሴ ወደ ሀገራቸው ከተመለሱ በኋላ በክብረ በዓሉ ላይ ያደረጉትን ንግግር የያዘ ነው። ስለዚህ ይህ ሐውልት በ1936 በአፄ ኃይለ ሥላሴ ዘመነ መንግስት እንደተሰራ ታሪክ ይነግረናል። ወደ ቀጣዩ እንሄዳለን። እሺ፣ ቀጣይ የምንመለከተው ደግሞ 6 ኪሎ አካባቢ የሚገኘው የካቲት 12 የሰማዕታት መታሰቢያ ሐውልት ይሆናል ማለት ነው። ይህ ሐውልት ግራዚያኒ በአዲስ አበባ ሕዝብ ላይ ያደረሰውን የግፍ ጭፍጨፋ ለማሰብ የቆመ ሐውልት ነው። ጣሊያን ከ1928 እስከ 1933 ወራን በቆየችባቸው ጊዜያት ውስጥ የተለያዩ ግፎችን ፈጽማለች። የዚህ የካቲት 12ቱ ጭፍጨፋ ምክንያት የኔፕልሷ ልዕልት ወንድ ልጅ ወልዳ ነበረ። የእሱን ልደት ለማክበር እዚህም ኢትዮጵያ ውስጥ 6 ኪሎ በሚገኘው ገነተ ልዑል ቤተ መንግስት ግራዚያኒ ወደ 3000 የሚጠጉ ነዳያንን ሰብስቦ የተለያዩ ስጦታዎችን በመስጠት እየጎረረ ነበረ። ነገር ግን ሞገስ አስከዶም እና አብርሃም ደቦጭ የሚባሉ 2 አርበኞች ቀድመው የተዘጋጁበት ጥቃት ነበረ። እነሱም የእጅ ቦምብ ይዘው ግራዚያኒ ላይ ይወረውራሉ። ግራዚያኒንም ያቆስሉታል ማለት ነው። ግራዚያኒም በዚህ ድርጊታቸው በመናደድ መበቀል ይጀምራል። በ3 ቀን ውስጥ ወደ 30,000 አካባቢ የሚደርስ የአዲስ አበባ ነዋሪን ይጨፈጭፋል። ስለዚህ ይህ ሐውልት የቆመው እነዛ የተጨፈጨፉ የአዲስ አበባ ነዋሪዎችን ለማሰብ ተፈልጎ ነው ማለት ነው። ከዛም ከሐውልቱን በተጨማሪ ከጎኑ የሚገኘው የካቲት 12 ሆስፒታል እንደዚሁ የተጨፈጨፉ ሰማዕታትን ለማሰብ የቆመ ማለት የተገነባ ሆስፒታል ነው። ይህ ሐውልት የተሰራው በሁለት ዩጎዝላቪያውያን እነዚህ 2 ዩጎዝላቪያውያን የመጀመሪያው አንተን አውስተንቲክ ይባላል። ሁለተኛው ፍራንኮ ኮይንስኪ የሚባሉ 2 ቀራጺዎች ናቸው የሰሩት። የተሰራው ማለትም የቆመው የካቲት 12 በ1934 ዓመተ ምህረት ነው ማለት ነው። ሌላኛው እዚህ አዲስ አበባ ማለት 6 ኪሎ አካባቢ የሚገኝ ብዙም የማይታወቅ አንድ ሐውልት አለ። ስለሱ መረጃዎችን ለመሰብሰብ ሞከርኩኝ፣ ግን ብዙም ማግኘት አልቻልኩኝም። ካርል ማርከስ ይባላል። ጀርመናዊ ፈላስፋና ፖለቲከኛ ነው። የቆመው በመንግስቱ ኃይለማርያም ጊዜ ነው። ምክንያቱም ካርልም የሶሻሊስት ፖለቲካ አራማጅ እንደነበረ ይታወቃል። ያንን አስመልክቶ እንደቆመ ነው ማግኘት የቻልኩት መረጃ።
በዛሬው ቪዲዮ የምናየው የአቡነ ጴጥሮስ ሐውልት ነው። አቡነ ጴጥሮስ እንደሚታወቁት ካህንም አርበኛም ነበሩ። ማለትም ግፍን በመቃወም ፊት ለፊት ጦር ሳያሸንፋቸው ለጣሊያን አይደለም ህዝቡ ምድሯ እንዳትገዛ ያወገዙ አባት ናቸው። እሳቸውም በ1928 ድጋሚ ጣሊያን በመጣችበት ወቅት በ1928 ሐምሌ 22 በመትረየስ ተጨፍጭፈውን የተገደሉት። የእሳቸው ሐውልት እዚህ በሚታየው ቦታ ላይ የቆመው በ1938 በአፄ ኃይለ ሥላሴ አማካኝነት ነው። ይህ ሐውልቱ የቆመበት ቦታ አቡነ ጴጥሮስ የተገደሉበት ትክክለኛው ቦታ አይደለም። ትክክለኛው ቦታ የተገደሉበት ወረድ ብሎ ወደ መርካቶ አካባቢ ነው። እዛም በትንሹ የሞቱበትን ቦታ ለማሰብ የተቀመጠ ማስታወሻ ነበረ። የመጀመሪያው ሐውልት ይህ አይደለም። በ1928 ማለት በ1938 የተቀመጠው ሐውልት ይህ አልነበረም። በምስሉ ላይ የምትመለከቱት ሐውልት ነበረ እንደ ማሰቢያ ተደርጎ የተቀመጠው። ነገር ግን ይህ አለባበሳቸው እና አገዳደላቸውን የማያሳይ ነው። አለባበሳቸውም የኢትዮጵያ ኦርቶዶክስን ተዋህዶ ካህን የሚለብሰውን ወይም ጳጳስ የሚለብሰው አለባበስ ስላልነበረ እንደገና ተቀይሮ አገዳደላቸውን በሚያሳይ መልኩ ድጋሚ ተሰርቶ በ1984 አሁን በሚገኝበት ቦታ ሊቆም ችሏል ማለት ነው። ሌላኛው ፒያሳ ጊዮርጊስ አደባባይ ጊዮርጊስ ቤተክርስቲያን ፊት ለፊት የሚገኘው የዳግማዊ ምኒልክ መታሰቢያ ሐውልት ይሆናል። ይህ ሐውልት የተሰራው በልጃቸው በንግስት ዘውዲቱ አማካኝነት ቢጀመርም የተጨረሰው ግን ወይም ያለቀና የተመረቀው በአፄ ኃይለ ሥላሴ ዘመነ መንግስት ነው። ንግስት ዘውዲቱ አስጀምራ ከመጨረሱ በፊት ህይወቷ ሊያልፍ ችሏል። ይህንን ሐውልት የሰራው አንድ ጀርመናዊ አርክቴክት ነው። እሱም ስሙ ካርቴል ይባላል። ይህ ሐውልት የተመረቀው ጥቅምት 22 1923 ማለትም የአፄ ኃይለ ሥላሴ የንግስና ቀን ላይ ነበረ። ይህ ሐውልት በድጋሚ ጣሊያን በምትመለስበት ጊዜ በ1928 ግራዚያኒ ኢትዮጵያ ውስጥ የሚገኙ የተለያዩ የድሮ ነገስታት ነፃነታችንን የሚያሳዩ ነገሮችን ከየአደባባዩ እንዲጠፉ አዘዘ። ያንንም አስመልክቶ የአፄ ሚኒሊክን ሐውልት ከቦታው ላይ አንስተው ብሔራዊ ቤተ መንግስት ጀርባ ተቆፍሮ እንደተቀበረ ታሪክ ይነግረናል። ከዛም በኋላ ጣሊያንን ድል አድርገን ከሱልጣናት በኋላ ወደ ነበረበት ቦታ ተመልሶ ሊቆም ችሏል ማለት ነው። ስለዚህ ይህ ሐውልት በጀርመናዊ አርክቴክት ካርቴል በ1923 ተሰራ ማለት ነው። ቪዲዮውን ላይክ አድርጉት፣ ኮሜንትም ጻፉ። የሚስተካከል ነገር ካለ ታረማለሁኝ። ከዛም በተጨማሪ ግን በዋነኝነት ሰብስክራይብ በማድረግ ፋሚሊዎችን እናብዛቸው። ቻው።